ሰላም ጤና ይስጥልን ውድ የሃርመኒ ቤተሰቦች ከሰሞኑን አዲስ አበባ ከተማችን የ20ኛውን የዓለም የሥራ ድርጅት የባለብዙ ዘርፍ የሥራ ዕድል ፈጠራ ዘርፎች ዓመታዊ ጉባኤውን አካሂዷል። ይህ ዝግጅት በተለይም በአፍሪካ ህብረት አዳራሽ ሲከናወን የተለያዩ ሀገራት ሚኒስትሮች ጨምሮ ከ1500 በላይ ተሳታፊዎች ታድመዋል። የከተማና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ እንዲህም ሲሉ ተደምጠዋል። እሺ አመሰግናለሁ። ዛሬ የአይሎ 20ኛው ዓመት ኮንፈረንስ እንደ ሪጅን በአዲስ አበባ ከተማ ላይ እያካሄድን እንገኛለን። የዚህ እንግዲህ መሰረታዊ ጉዳይ በጣም ጤናማ የሆነን ማህበረሰብ እንዲሁም ደግሞ የማይበገር ሪዚሊየንት የሆነን ማህበረሰብ ጤናማ ከሆነ አካባቢ ጋር በማስታረቅ ለዜጎች ከፍተኛ የስራ ዕድል መፍጠርን ታሳቢ ያደረገ ትልቅ ሪጅናል ኮንፈረንስ ነው። እንግዲህ የአህጉራዊ ኮንፈረንስ ነው እያካሄድን ያለ ነው። በዚህ ሂደት እንግዲህ ኢትዮጵያ ላለፉት በተለይ የለውጥ ዓመታት ማለት እንችላለን ሰፋ ያሉ የኢኮኖሚክ ሪፎርሞችን ስታካሄድ ኢትዮጵያ ቆይታለች። ከዚህ አኳያ ብዙ ውጤቶችን የተገኘበትን መንገድ ማየት እንችላለን። ለምሳሌ በጣም አንድ ዘርፍ ላይ ብቻ ትኩረት አድርጎ ሲንቀሳቀስ የነበረውን የኢትዮጵያ ኢኮኖሚ በጣም ዘርፈ ብዙ ለሆነ እስከ 5 ድረስ ለሚሆኑ ዘርፈ ብዙ የሆነ የኢኮኖሚ አማራጮች ኢትዮጵያ እየገሰገሰች ትገኛለች። እንግዲህ ይሄንን ግብርና፣ ኢንዱስትሪ፣ ማይኒንግ፣ አይቲ፣ ቱሪዝም እና ሌሎችንም በመጨመር ማለት ነውና በዚህ ውስጥ ሁሉ እንግዲህ አንደኛው የኢኮኖሚ እድገቱ ዳይቨርሲፋይድ እንዲሆን የተደረገበት ስብጥሩ የበዛ እንዲሆን የተደረገበት ዋነኛው ምክንያት እንግዲህ ሀገራችን ኢትዮጵያ የወጣቶች ሀገር እንደመሆኗ መጠን በሁሉም ዘርፍ ላይ ለወጣቶች ምቹ የስራ አካባቢን ከመፍጠር ጋር በቀጥታ የሚያያዝ ነውና እንግዲህ 20ኛውን ኢትዮጵያ እንድታዘጋጅ ሲወሰንም ይህንን ታሳቢ ባደረገ መንገድ ነውና በተለይ ዘላቂ መሰረተ ልማት የምንላቸው እያንዳንዱ የምንሰራቸው መሰረተ ልማቶችና አጠቃላይ ልማት የዜጎችን ደህንነት እንዲሁም ደግሞ የአካባቢን ደህንነት ከግምት ውስጥ ባስገባ መንገድ ስራዎች መቀረጽ ይጠበቅባቸዋል። ይህንን የሚመጥኑ ፖሊሲ ስትራቴጂዎችን ቀርጸን ስንሰራ ቆይተናል። በተለይ ደግሞ ሌበር ብዙ የሰው ጉልበትን የሚጠቀሙ መሰረተ ልማትን እኛ እናካሂዳለን። በተለይ እንደ ከተማና መሰረተ ልማት ሚኒስቴር እንዲሁም ደግሞ እንደ ኢትዮጵያ መንገዶች አስተዳደር ብዙ ስራዎቻችን ሌበርን ወይንም ደግሞ የሰው ኃይልን ከግምት ውስጥ ባስገባ መንገድ አዳዲስ መንገዶችንም ስንሰራ በማሽነሪ የሚደገፉ እንደተጠበቀ ሆኖ ግን ደግሞ በጣም ሰፋ ያለ የስራ ዕድል የሚፈጠርበትን መንገድ እናያለን። ይህ አዳዲስ መሰረተ ልማትን በዘላቂነት ከመስራት አኳያ ትልቅ አስተዋጽኦ አለው። ብቻም ሳይሆን ቀድሞው ተሰርተው የነበሩትንም እንደገና ደግሞ ሲታደስም ወይንም በሜንቴናንስ ሂደትም የሰውን ጉልበት ወይንም ኃይል የሚጠቀም እንዲሆን ታሳቢ ተደርጎ የሚሰሩ ናቸው። እስከዛሬ ስንሰራባቸው የነበሩ አጠቃላይ ሂደቶች ለሰው ደህንነት እንዲሁም ደግሞ የአካባቢ ደህንነትን ሁለቱንም ባላንስ ባደረገ መንገድ መሄድ እንዳለበት ነው እንግዲህ ታሳቢ እየተደረገ ያለውና ምናልባትም እየተሰሩ ያሉ እንግዲህ አጠቃላይ የመሰረተ ልማት ስራዎች በኢትዮጵያ ኮንቴክስት በሀገራችን ሁኔታ የአካባቢን ደህንነት ከግምት ውስጥ ባስገባ መንገድ ስራዎቻችንን ስንሰራ እንገኛለን። በተለይ ደግሞ ዘላቂ መሰረተ ልማት የምንላቸው ከአካባቢ ደህንነት ጋር በቀጥታ የሚያያዝ ከዜጎች ደህንነት ጋር በቀጥታ የሚያያዝ እና በተመሳሳይ ደግሞ ለዜጎች የስራ ዕድል የሚፈጥርበትን መንገድ ነው እየተከተልን ያለ ነው። ከዚያ አኳያ ትላልቅ የሚያበረታቱ ስራዎች እየተሰሩ ይገኛሉ። እስካሁን ውጤታማ ስራ እየሰራን እንገኛለን የሚል ግምገማ ነው በእኛ በኩልም ያለው። በተለይ ከአካባቢ ጥበቃ አኳያ ምናልባትም ለዓለምም እንዲሁም ደግሞ ለአፍሪካም ምሳሌ ሊሆን የሚችል አካባቢ ጥበቃ ላይ ብዙ እንግዲህ ያደጉ ሀገራትንም ጭምር ሀሳቦች ናቸው ሲንጸባረቁ የሚቆዩት። እኛ ይሄን ያህል በኢንዱስትሪ በልጽገን ኢንቫይሮንመንት ላይ ኔጌቲቭሊ ኢምፓክት የሚያደርግ ስራ በዚህ ደረጃ ሰርተናል ብለን ማለት እንኳን ባንችል ግን ለወደፊቱ ዓለማችንን እንዲሁም ደግሞ ኢንቫይሮንመንቱን አካባቢያችንን የምንጠብቅበት ትልቅ የክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ በቀላሉ የሚወሰድ አይደለምና ዘላቂ መሰረተ ልማት ብለን ከምንላቸው አንዱ በተለይ እንደ ከተሞች የከተማ ኮሪደር ልማትን ነው በስፋት የምናየው። እንግዲህ በአዲስ አበባ ከተማ ፈርቀዳጅነት የተጀመረ የኮሪደር ልማት ነው። በአዲስ አበባ ከተማ ተጀምሮ ግን ወደ 65 የኢትዮጵያ ከተሞች ጋር በስፋት እየተሰራ ነው የሚገኘው። ደረጃው ይለያያል። ይሄ እንግዲህ ትርጉሙ በጣም ብዙ ነው ማለት ነው። በጣም ዘርፈ ብዙ ጥቅም ያለው ነው። በጣም በትንሹ ብቻ ለማንሳት ብሞክር በተለይ ከስራ ዕድል ፈጠራ አኳያ ጋር ሲታይ እንደኛ እንደ ሀገር በጣም አሁን መስራት ያለብንና ማሻሻል የሚገቡን በተለይ ከስራ ባህላችን አኳያ በጣም መሻሻል የሚገባው ጉዳይ አለ። ትንሽ ስራ ጊዜ ሰርተን በጣም ሰፋ ያለውን ጊዜ ደግሞ እናርፋለን። የትኛውም ዓለም በዚህ መንገድ የተቀየረ አይደለምና
24/7 የሚባለውን የስራ ባህል መቀየር የቻልንበት ነው። ለምሳሌ ኮንስትራክሽን ዘርፍ ከዌዘር ጋር ከዝናብ ጋር አብሮ የሚሄድ አይደለም። ኢቭን ዌዘርንም ቻሌንጅ በማድረግ የነበረውን ስታስኮ ቻሌንጅ ከማድረግም አኳያና ባህልን ከማሻሻል አኳያ ትላልቅ ስራዎች ሲሰሩ ቆይተዋል። ከዛ ውጭ እንግዲህ አካባቢያችንን በከፍተኛ ደረጃ መቀየር የቻለ ምናልባትም ላለፉት 50 ዓመታት ብለን ማለት እንችላለን በመንግስትም በሌሎችም ፕላንም ተደርጎ በዚህ ደረጃ መሳካት የማይችሉ ትላልቅ ስራዎች ዛሬ ላይ በከተማ ኮሪደር ስራ ብቻ መስራት የተቻለበትን ማየት እንችላለን። ይሄ እንግዲህ አንዳንዶች ውበትን ብቻ ትኩረት አድርገው የሚያነሱ አሉ። የከተማ ኮሪደር የከተማን ውበት አስቴቲክ ቫሊዩን ብቻ የሚያዩ ይኖራሉ። ግን ደግሞ ትርጉሙ ከዛ በጣም በዘለለ ነው። የላይቭሊሁድ ትራንስፎርሜሽን ነው ብለን ነው እኛ የምናነሳው። ይሄ ማለት ምን ማለት ነው? ለምሳሌ በቂ መሰረተ ልማት ያለበት አካባቢ ያለበት ከተማ እንግዲህ ከተሞች የነዋሪዎች ሀብት ስለሆነ በቂ መሰረተ ልማት ያለበት ተመሳሳይ ህንፃና በቂ መሰረተ ልማት የሌለበት ተመሳሳይ ህንፃ ዋጋቸው በመሸጥም ይሁን በኪራይ አማራጭ ዋጋቸው አንድ አይሆንም እና ይሄ በቀጥታ ጥቅም የሚሰጠው ለተገልጋዩ ወይንም ደግሞ ለከተማው ነዋሪ እንዲሁም ደግሞ ለባለቤት ነው። ስለዚህ አሁን የኢኮኖሚክ ቫሊዩ ሪተርኑ በቀጥታ ለከተማ ነዋሪው የሚመጣበትን መንገድ ማየት እንችላለን። ዜጎች በነፃነት አካባቢያቸው ላይ እንዲንቀሳቀሱ ከመፍቀድ አኳያ ደግሞ ትልቅ ትርጉም አለው። የዜጎች ከአካባቢያቸው ጋር የሚኖራቸው ኢንተራክሽን የሀገር ፍቅርም ይሁን የስብዕና ግንባታም ይሁን ትውልድ የሚቀረጽበት አካባቢ ነው ብለን ማየት እንችላለን። ላለፉት 4-5 ዓመታት በፊት እንግዲህ አካባቢያችን ላይ የቆሻሻ መጣያ የነበሩ አካባቢዎችም ጭምር ዛሬ ላይ የመዝናኛ ማዕከል፣ ህፃናት የሚቦርቁበት የሚጫወቱበት፣ ትላልቅ ሰዎች አዛውንቶች የሚያርፉበትና አካባቢ በከፍተኛ ደረጃ እየተቀየረ የመጣበትን መንገድ ማየት እንችላለን። በሂደት ትውልድ እየተገነባ እንደሆነ እናያለን። አይገባኝም ከሚለው ይገባኛል ወደሚል ትውልድ እንዲጠይቅ የሚደረግበትና ከዚህ የተሻለ ልማት ደግሞ እኔም መስራት ይጠበቅብኛል ብሎ ትውልድ ኃላፊነት የሚወስድበትንም አጋጣሚ ማየት እንችላለን እና በጣም ዘርፈ ብዙ ጥቅም ያለው የኮሪደር ልማት በውስጡ ደግሞ ከፍተኛ የስራ እድል የሚፈጥር አካባቢያችንን የሚቀይር የዜጎችን ህይወት የሚያሻሽል ሞደርኒቲንም ወይንም ደግሞ መዘመንን በከፍተኛ ደረጃ በተውት ወይንም ደግሞ በሀሳብ ደረጃ የነበረውን መሬት ላይ ማውረድ የሚችል የስማርት ከተማ ግንባታንም ማዕከል ባደረገና አገልግሎትንም ከማዘመንም አኳያ ይሁን ፈጣን የተቀላጠፈና ግልጽነት ያለው አገልግሎት ለዜጎች ለማድረስም የራሱ ትልቅ አስተዋጽኦ ማበርከት የሚችል መሆኑን ለማንሳት እንግዲህ በእያንዳንዱ ሚኒስቴር መስሪያ ቤትና ተቋማት ኢንተርናሽናል ኢቨንቶች በጣም በስፋት ሀገራችን ላይ በብዛት እየመጡ ነው የሚገኘው። ይሄ ማለት እንግዲህ የአካባቢያችንን ገጽታ ሀገራችንን ኢትዮጵያ የሚገባትን ቦታ በማሳየት ረገድ ቀላል አስተዋጽኦ አይደለም እያበረከተ ያለው ብለን መውሰድ እንችላለን። በየጊዜው አዳዲስ እድገቶች አዳዲስ ዴቨሎፕመንቶች አሉ። ይሄ ማለት መቼም የተጠራ ሰው ሁሉ እኛ አይ ቲንክ 2/3ኛ የኢንተርናሽናል ኢቨንት ነው እያዘጋጀን ያለ ነው። ዛሬ ላይ እንኳን ወደ 33 ሀገራት ሚኒስትሮች መጥተዋል። የተቋማት ኃላፊዎች፣ የፋይናንስ ኢንስቲትዩሽን ኃላፊዎች፣ የዲፕሎማቲክ ቤተሰቦች በጣም ብዙ ከየትኛውም ሀገር መጥተዋል። አፍሪካ ላይ ብቻ ሳይሆን ከዓለም ደረጃ ነው ይሄ እየመጣ ያለውና እንግዲህ በዚህ ውስጥ የእኛን ሀሳብ የምንሸጥበት ትላልቅ መድረኮች እያዘጋጀን ነው የምንገኘው። ኢትዮጵያ ደግሞ የሚመጥናትን ቦታ የቱ ጋር ነው ያለችው የሚለውን ነገር ለማየት በከፍተኛ ደረጃ ማየት እንችላለን። ይሄ የራሳችንን የኢሜጅ ቢልዲንግ እንደ ሀገር እንደ ኔሽን እና እንደ ሕዝብም የምናደርግበትን መንገድ ማየት እንችላለን። ኢትዮጵያ የሚመጥናት ቦታ ላይ መድረስ እንድትችልም ከማድረግ አኳያ የራሱ ትልቅ ሚና አለው። እንግዲህ በየጊዜው እያደጉ የመጡ ኢቨንቶች ከቱሪዝም አኳያ የራሱ ትርጉም አለው፣ ከሶሻል እድገት አኳያም የራሱ ትርጉም አለው። እንግዲህ እንደ ሀገር ምናልባት የእኛ እንኳን የሚቆየው ለ5 እንግዲህ ከትላንት ጀምሮ እስከ 6 ሚኒመም 1 ሳምንት መቆየትና ከዛ በላይ መቆየት የሚያስችሉ መሰረተ ልማቶችም የተዘረጋ ስለሆነ ነው። በፊት ሰዎች ከውጭ ሲመጡ ወይም እናሳየው አንድ ቦታ ብቻ ነው የሚሆነው። ዛሬ ላይ ግን በፓኬጅ የትኛው ቦታ ማየት እንደሚፈልጉም ጭምር አማራጭ ያበዛንበት ነው። ልማት እንግዲህ ሳቢ እንደሆነና ልማት ትርጉሙ ብዙ እንደሆነ የምናይበት ነው። በጣም ጠቅልላ አድርገን ካየን በጣም ፖዚቲቭ የሆነ እድገት አለ። ያንን መመጠን የሚችሉ ደግሞ ፊድባኮችንም እያገኘን ነው የሚገኘው። የሚቀጥል ይመስለኛል። እንደዚህ አይነት ኮንፈረንሶች እንግዲህ በጣም ሰራተኛውንም በማነቃቃት ሂደት ውስጥ ለሀገራትም እንግዲህ አሁን ወደ 18 ገደማ የሚሆኑ ሃይ ሌቭል ዲስከሽኖች አሉ። እነኚህ ውይይቶች በቀጥታ እስከዛሬ በሂደት ውስጥ እንግዲህ እንደ አፍሪካ ነው እየተነጋገርን ያለው። በአፍሪካ የሰው ኃይል አጠቃቀም ሂደት ውስጥ
ምን ችግሮች ገጥመውናል፣ ምን ጥሩ ደግሞ ልምዶች አሉ የሚለውን ነገር በደንብ ዲስከስ የሚደረግበትና ምናልባት አንዱ ሀገር የሰራተኞችን መብት በማስጠበቅ ሂደትም ይሁን በሌላ መንገድ ማስተላለፍ የሚገባቸውን ልምዶች የሚያስተላልፍበት ትላልቅ ለፖሊሲ ኢንፑት ሊሆኑ የሚችሉበት ፕላትፎርም የሚዘጋጅበት ስለሆነ ጥሩ ነገር ማግኘት እንችላለን ብለን ነው የምናስበው። ሁሉም በተመሳሳይ ደረጃ ላይ አይደለም ያለው። የእኛን ሀገር እንኳን ካየን ምናልባትም የሰራተኞች መብት አያያዝና ከጥቅም ጋር በሚያያዝ ከጊዜ ወደ ጊዜ እየተሻሻሉ ያሉ ከደሞዝ ክፍያ ጋር በቀጥታ የሚያያዙ ጉዳዮች አሉ። የመንግስት ሰራተኛን በሚመለከት ማለት ነው። እንግዲህ ባለፈው በምን ያህል ደረጃ የደሞዝ ጭማሪ እንደተደረገ እናውቃለን። ይሄ ማለት ግን ችግሮች ተፈተዋል ማለት አይደለም። የሀገሪቷን እድገት ተከትሎ የኢኮኖሚ እድገትን ተከትሎ ደግሞ ከጊዜ ወደ ጊዜ ዜጎች ላይ ትኩረት አድርጎ የሚሰራ መንግስት ያለበት ሀገር ስለሆነ ሊሻሻሉ የሚችሉ ሪኮንሲደር ሊደረጉ የሚችሉ ሁኔታዎች ሊኖሩ እንደሚችሉ ምንም ጥርጥር አይኖረኝም፣ ታሳቢ ይደረጋል። አሁን ባለው አጠቃላይ ሁኔታ ግን ዜጎች መብታቸው ተከብሮላቸው መስራት የሚገባቸውን በነፃነት መስራት ከሚችሉበት አንዱ ዘርፍ አኳያ የኮንስትራክሽን ዘርፉ ነው። እሱም በተለያየ መንገድ መንግስት እየደገፈ መሆኑን ለማንሳት ነው። የአፍሪካውያን የጋራ ቤት የዓለም አይን ማረፊያ የሆነች የመጣችው መዲናችን አዲስ አበባ የተለያዩ የዓለምና የአፍሪካን መድረኮች በማዘጋጀት ቁጥሩ በየጊዜው እየጨመረ መምጣቱን ማሳያ የሆነው የዓለም አቀፉን የስራ ድርጅት ጉባኤን በሚገባ አዘጋጅታለች። በዚህ በ20ኛው ጉባኤ ብዙ ተሞክሮዎችንም አሳይታበታለች፣ በቀጣይም ታሳይበታለች ሲሉ ብዙዎች በጉባኤው ምስክርነታቸውን ሰጥተዋል። ውድ አድማጭ ተመልካቾቻችን የዛሬውን በዚህ ያበቃን። በቀጣይ ሌሎች ተሞክሮዎችንና እንዲሁም ደግሞ አዲስ አበባን እንዴት አገኛችሁ ስንል የጉባኤውን ታዳሚዎች ይዘን እንመለሳለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።